ሰላም ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ስለምንሰራቸው ኤርድሮፖች አዳዲስ አንዳንድ መረጃዎች አሉ ስለነሱ የምናይ ይሆናል። እንደምታውቁት ፓውስም በኩኮይን ሊስት እንደሚደረግ ኮንፊርም ተደርጓል። ኩኮይንም ላይ ሊስት ይደረጋል ማለት ነው በ18 ያው ምን ያህል ዋጋ እንደሚያወጣ አብረን የምናይ ይሆናል። አዲስም የመጣ ፕሮጀክት አለ እንደምታውቁት እነ ዶክስን እነ ፓውስን ራሱ ሪኮመንድ ያደረገን ብለም ነበር። በአሁኑም ብለም ይሄንን ፕሮጀክት ሪኮመንድ አድርጎታል። 11 ቀን ነው የቀረው። ስለዚህ ይሄንን ብትሞክሩ ታሪክ ነው አቃለሁኝ። ኤርድሮፕ ላይ ተሰላችታችኋል። ግን ኤርድሮፕ ነገር ነው። ሁሉም እኩል አይሰጥም፣ ሁሉም አሪፍ ነገር አይሰጥም። ትንሽም የሚሰጥ ይኖራል። ታጣቁት ደግሞ ተታችሁት ይሄደና ነገር ሊሰጥም ይችላል። ስለዚህ መሞከሩ አይከፋም። ይሄ ቀላል ነው። ዝም ብላችሁ ዋሌት ብቻ ማገናኘት ነው። ሌላ ታስክ በየቀኑ የሚሰራ ታስክ ምናምን የለውም። ስለዚህ ያንን ብቻ ነው የምታረጉት። እሱንም እንዴት እንደምታረጉ አሳያችኋለሁኝ። እንዲሁም ሲድም ላይ አዳዲስ ነገሮች አሉ። ሲድ ላይ ትንሽ ቆየት ብሏል ግን አሳያችኋለሁ። ያልጀመራችሁ ብዙ ስላላችሁ ስለነገራችሁኝ እሱንም የምናይ ይሆናል። እንደተለመደው ፕሊስ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ቪዲዮ ላይክ ስታደርጉ ቪዲዮ ለብዙ ሰው እንዲደርስ ለኔ ይረዳኛልና ፕሊስ ቪዲዮ ላይክ ያደርጋችሁ ቢጀምሩት ደስ ይለኛል። ወደ ዛሬው ፕሮግራማችን ስንሄድ በመጀመሪያ ወደ ሲድ እንሂድና ሲዳችሁን ከከፈታችሁ በኋላ በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት የተጨመረ ነገር አለ። ያላያችሁት ካላችሁ ኤርድሮፕ ከሚለው በላይ እንደዚህ የሆነች ቦክስ ሬድ ቦክስ ነገር አለች። እሷን አንድ ጊዜ ንኳትና ምንድነው የምታረጉት የሚለውን እኔ እሷን አንድ ጊዜ ስትነኳት እንደምታዩት በዚህ መልኩ ይመጣላችኋል ማለት ነው። ይሄ ላኪ ዊል ነው። በየቀኑ እየገባችሁ ዴይሊ ቲኬት ሃንት የምታረጉበት ነው። ስለዚህ እዚህ ጋር እንደምታዩት ይችን ጎ የምትለው ነክታችሁ ዲስካውንት ካርድ ሊሰጣችሁ ይችላል። አልትራ ቡስት የሚባል አለ። የተለያዩ ነገሮች አሉ። ከነዚህ ለምሳሌ ጎ የሚለውን እንካውና ላሳያችሁ። ይሄን ስትነኩት ሎድ ያደርጋል። ትንሽ ተጠብቁታላችሁ። የሚደርሳችሁ ላይ ይደርሳችኋል ማለት ነው። እንደምታዩት ምንም አልደረሰኝም ጉድ ላክ ነው ያለኝ። ስለዚህ ከ24 ሰዓት በኋላ ተመልሳችሁ ደግሞ መሞከር ትችላላችሁ ማለት ነው። በየቀኑ ይሄንን እየገባችሁ ሞክሩት። ዲስካውንት ካርዶች ሊደርሷችሁ ይችላሉ። አልትራ ቡስት ማድረጊያ ሊደርሳችሁ ይችላል። ስለዚህ ሲደርሰን በቀጣይ ቪዲዮ ደግሞ ያንን ስታገኙ ምን ማድረግ እንደምትችሉ በዚህ አሳያችኋለሁኝ። ይሄን ነገር ብዙዎቻችሁ እየወሰዳችሁ ስላልሆነ ገብታችሁ ሰዱት። በኋላ የሚጠቅም ነገር ነው የሚሆነው። ስለዚህ በየቀኑ እየገባችሁ በየ24 ሰዓቱ እየገባችሁ እቺን ጎ የምትለውን እየነካችሁ እድላችሁ መሞከር ትችላላችሁ። ለአሁኑ እኔ ጉድ ላክ ነው ያለኝ። ስለዚህ ይሄን እናንተ እየገባችሁ በየቀኑ ቼክ ማድረጋችሁን መሞከራችሁን እንዳትረሱ ማለት ነው። ወደ ቀጣዩ ስንሄድ አዲስ ፕሮጀክት ያልኳችሁን ላሳያችሁ። ይሄ ፕሮጀክት ቅድም እንደነገርኳችሁ የዶክስ ፕሮጀክት ነው እየተባለ ይገኛል። ይሄ ፕሮጀክት ማለት ነው። እንዲሁም ብለምም ሪኮመንድ አድርጎታል። 12 ቀን የቀረው ትላንትና ሼር ሳደርግላችሁ አሁን ኦልሞስት 11 ወር 12 ይመስለኛል። ስታርት የምትለውን ትነኳታላችሁ። ቴሌግራም ቻናል ላይ ታገኙታላችሁ። ሊንኩን እዛ ላይ አስቀምጬላችኋለሁኝ። እዚህ ዲስክሪፕሽን ላይም የማስቀምጥላችሁ ይሆናል። ስትነኩት ስትከፍቱ ለመጀመሪያ ጊዜ በዚህ መልኩ ነው የሚመጣላችሁ። እንደምታዩት እዚህ ጋር እንደምታዩቸው የፓውስ ሎጎዎች አሉ። ቴሌግራም የሚል አለ። ይሄ በር ለመክፈት ነው አሁን እየተጣጣረ ያለው። ከ11 ቀን በኋላ ይከፈታል። ከዛ በኋላ በሩ ሲከፈት ምን እናገኛለን ምን ይፈጠራል የሚለውን አብረን የምናይ የሚሆነው። እናንተ ለመጀመሪያ ጊዜ ስከፍቱ እዚህ አካባቢ ዋሌታችሁን ኮኔክት አድርጉ የሚል ነገር ይመጣላችኋል። እዚህ ጋር እንደዚህ ማለት ነው። እንደምታዩት ዋሌት ኮኔክት አድርጉ ይላችኋል። እኔ ጋር ሊንክ የሚል ነው የመጣው። ሊንክ ስላደረኩ ነው። ዋሌታችሁን ታገናኛላችሁ። ሌላ ነገር የለም። እዚህ ጋር የተለያዩ ኒውሶችም አሉ። እንደምታዩት ፓውስ ሶላና ላይ ነው ሊስት የሚደረገው። ትራም ጎስ ቱ ክሪፕቶ ትራም ወደ ክሪፕቶ ሄደ። የተለያዩ ኒውሶችም እዚህ ጋር እንደምታዩት እቺ የፒክሰል ሎጎ ትመስለኛለች። ይሄንን ምን እንደሚፈጠር በኋላ ላይ ነው የምናየው። ቀላል ስለሆነ ታስኩ ገብታችሁ ብትጀምሩ ታሪፍ ነው። ሊንኩን ተነካላችሁ፣ ዋሌታችሁን ኮኔክት አድርጋላችሁ። ሌላ ነገር የለውም። እና ቴሌግራም ቻናላችን ላይ አንዳንድ ጊዜ የምናዘጋጃቸው ጊቫዌዎች ስለሚኖሩ ከዚህ በኋላ ቴሌግራም ቻናላችን ያልተቀላቀላችሁ ካላችሁ ለቴሌግራም ኮሚኒቲያችን ብቻ ስለሆነ የሚዘጋጀው ጆይን ማድረጋችሁ እንዳትረሱ። ሊንክ ዲስክሪፕሽን ላይ ታገኙታላችሁ። የዛሬው ፕሮግራማችን ይሄንን ይመስላል። በቀጣይ በሌላ በአሪፍ ምርጥና ድንቅ ፕሮግራም እስከምንገናኝ ሰላም ሁኑልኝ።